ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ እንደተለመደው ማለት ነው በጣም አሳዝኖኛል። እውነት ለመናገር እናት የሆነ ሁሉ ያዝናል። እናት ባትሆኑ ራሱ ማለት ነው እናቴ ብትሆን ኖሮ እንደዚህ አታረገኝም፣ እናቴ ብትሆን ኖሮ እንደዚህ አታረገኝም ሲል ማለት ነው ያልወለደ ራሱ ማለት ነው ውስጡን ያመዋል። ምክንያቱም አንድ ህፃን ልጅ በግፍ ወይንም ደግሞ ግፍ እየተደረገበት እየታየ ማለት ነው የማያዘን ሰው የለም። ያሳዝናል። እናቴ ብትሆን ኖሮ እናቴ እንደዚህ አታረግም፣ እናቴ እንደዚህ ብላኝ፣ እናቴ እኔ እውነት ለመናገር አልቅሻለሁ። እናት ብቻ ስለሆንኩ ሳይሆን ማለት ነው ልጅ ሰው ቤት ሲኖር ልጅ ደግሞ ካለ እናት ካለ አባት ሲኖር ማለት ነው ምን ያህል ከባድ እንደሆነ ራሴ ስለማውቀው ማለት ነው ደርሶብኝም ስለማውቀው የሰው ቤት ስሜቱ ስለማውቀው ማለት ነው ሰው እናቴ ሲል ማለት ነው በጣም ነው የሚከፋኝ። በጣም ነው የማለቅሰው። በጣም ነው የሚሰማኝ እውነት ለመናገር እኔ ካለ እናት አድጌያለሁ። እናት ሳትኖረኝ ቀርቶ አይደለም፣ እናት አለችኝ፣ አባት አለኝ፣ ወንድም እህቶች አሉኝ። ግን አንዳንዴ ቤተሰብ ማለት ነው ለመወደድ ብሎ ወይንም ደግሞ ቤተሰብ ካላስ ሰው እንዳይቀየም ይላችሁና ማለት ነው እናንተ መስዋዕት ይሰጣችኋል፣ መስዋዕት ትሆናላችሁ። እና አፈር ከድሜ ግጬ ስላደግኩ ማለት ነው አሁን ላይ እናቴ እንደዚህ ሲሉ ማለት ነው በጣም ነው የሚከፋኝ። እዚህ ጋር እናቴን ቤተሰቦችን እየወቀስኩ አይደለም፣ ግን የሰው ቤት ስሜቱ ስለሚገባኝ ስለማውቀው ማለት ነው። ይሄ ልጅም ታላቁ ቆማ ማለት ነው አንተ ነህ መስራት ያለብህ። ሲቀጥል ሴት ናት ስትሰራ የምናውቀው፣ ግን ይሄ ደግሞ ካለ እድሜው አንተ ቤተሰቦች እንዲህ ሲያደርጉኝ ነበር እንደዚህ በዚህ ልጅ መበቀል በጣም ከባድ ነው። ልጅ አይመለከተውም። በቀልም ካለ ከቤተሰብ ጋር መበቀል ነው እንጂ ልጅ እዚህ መሀል ላይ የሚያውቀው ነገር የለም፣ የሚያውቀው ታሪክ የለም። ስለዚህ ብዙ ጊዜ በቤተሰብ ንዴት ማለት ነው ልጆች የምትበቀሉ ሰዎች ግን ጭንቅላት አላችሁ፣ ህሊና አላችሁ፣ እናንተ ሰው ናችሁ። አንድ ሰው ማለት ነው ቤተሰቡ ባጠፋበት ልጁ አይቀጣም፣ ልጅ አያገባውም። ከቻልኩ ቤተሰቡን እቀጣለሁ፣ ካልቻልኩ ደግሞ የቤተሰቦቹን የማልችለው ልጁ ላይ ማውጣት። ይሄ በጣም ኃላፊነት የጎደለው ነግበኔ የሚባል ነገር አለ። ነገም አንቺም ሴት ልጅ ነሽ፣ ትወልጃለሽ። ኑሮ ከባድ ነው። ኑሮ አይሳካም። እንደምታዩ ኑሮ ከባድ ነው። ትሰደጃለሽ። ያን ጊዜ አንቺ በሰፈርሽው ቁና ማለት ነው ልጅሽ ይሰፈራል። ስለዚህ እባካችሁ እንደዚህ ያልሆነ ነገር የምታደርጉ በዛ ላይ በሚዲያ ላይ የምትለቁ ሰዎች ማለት ነው ተጠንቀቁ። የማትችሉ ከሆነ ለቤተሰቡ መስጠት አልችልም፣ እኔ ይሄንን ማድረግ አልችልም ብላችሁ ለቤተሰቡ አሳልፋችሁ መስጠት። አቅሙ ደግሞ ካላችሁ የማሳደግ አቅሙ ካላችሁ ደግሞ በስነ ስርዓት ማሳደግ፣ የልጅን አይምሮ ሳይጎዳ ልጅም ከልጆች እኩል አድርጎ ማሳደግ። ይሄ የአንድ ኢትዮጵያዊ ባህላችንም ዜግነታችንም ነው፣ ግዴታችንም ነው። ግን ቤተሰቦቹ በደሉኝ ብሎ ልጅ ላይ መበቀል ይሄ በጣም ከባድ ነው፣ ነውር ነው። ሲቀጥል ይሄ የኢትዮጵያ ባህል አይደለም። የኛ ባህል ማለት ነው አብሮ ተስማምቶ መኖር ነው። የአንዱ ልጅ አንዱን አሳድጎ ነው የሚኖረው እንጂ በእናትየው በቀል ወይንም ደግሞ በአባትየው በቀል ልጅ መበቀል ከባድ ነው እኔ ሳስበው። ስለዚህ እባካችሁ ተጠንቀቁ ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ቪዲዮን ከወደዳችሁ ሼር፣ ላይክ እንግዲህ እንደተለመደው ላይካችሁ አይለየኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልን ባይ